በአፍህ ቃል ትጸድቃለህ በአፍህ ቃል ትኮነናለህ ከተባለ ምን ማለት ነው ስንል ገሌ ዋሻል እንላለን። ብዙ ጊዜ ስለ ውሸት ስንናገር ዋሾ የሚባል ሰው ምንድነው ክብር ይነፍገዋል። ልክ ከመሬት አንስተው ውሸት የሚያስቀምጡ ሰዎች አሉና እኛ ያየነውን የሰማነውን የዳሰስነውን የጨበጥነውን ያየነውን ልክ በዚያ ነገር ሲዋሹ እናያለን ማለት ነውና እንደዚህ አይነት ነገር ይህን ስናይ ምንድነው ውሸት አንዳንድ ጊዜ የስነ ህሊና ችግር ነውን ብለን እንድንጠይቅ ያስገድደናል ወይም ወደዚህ ጥያቄ ይገፋናል። ስለዚህ ዋሾ ስንባል ልጆች ካሉን ልጆችም ያፍሩብናል፣ ወንድሞች ካሉን ወንድሞቻችንም ያፍሩብናል፣ ሚስት ካለን እንዲሁም ሚስታችንም ታፍርብናለች ማለት ነው። እንደምን ሰነበታችሁ አድማጭ ተመልካቾቻችን። ይህ የጓጽባህ መራ ግብር ነው። በዚህ መራ ግብር ስር የስነ ፍጥረት መጨረሻ በሚል ርዕስ ስለ ሰው ልጅ የተለያዩ ነገሮችን ስናቀርብ ሰንብተናል። ዛሬ ደግሞ መዋሸት በሚል ርዕስ ትምህርትና ትንታኔ እናቀርባለን። እንግዲህ ብዙ ጊዜ እንደምናውቀው መዋሸት የምንለው ዋሸ ካልን በኋላ ስም ስናረገው ወይም ወደ መህግ ስናስገባው መዋሸት እንላለን። መዋሸት ማለት እውነት አለመናገር፣ እውነትን መካድ ማለት ነው እና መዋሸት ከሚለው ገሌ ዋሾ ነው፣ ገሌ ውሸተኛ ነው፣ ገሌ ዋሻል እንላለን። ብዙ ጊዜ ስለ ውሸት ስንናገር ዋሾ የሚባል ሰው ምንድነው ክብር ይነፍገዋል። እንደገና ደግሞ አንድ ሰው እውነት አይናገርም ውሸት ይዋሻል ከተባለ በማህበረሰቡ ዘንድ አጠቃላይ በአካባቢው ጥሩ እይታ አይኖርም እና እንግዲህ ውሸት ምንድነው? ለምንስ እንዋሻለን? ሳንዋሽ መኖር አንችልም ወይ? አሁን ባለንበት ብዙ ጊዜ ምን አለ ውሸት የበዛበት ዘመን ነው ይባላል። በትክክል ውሸት የበዛበት ነው ወይስ አይደለም ስንል ከእለት እለት ከምናየው ሁኔታ ጋራ ስናይ ውሸት እጅግ በጣም የበዛበት ዘመን ነው ብለን መደምደም እንችላለን። እንግዲህ ውሸት በፖለቲካ ሰዎች ዘንድ፣ ውሸት በጋዜጠኞች ዘንድ፣ ውሸት በልዩ ልዩ ማህበረሰቡ ዘንድ፣ ውሸት በጓደኞች መካከል፣ ውሸት በባልና ሚስት በኩል፣ ውሸት እንዲሁም በብዙ ማህበረሰብ ውስጥ አለ። ነገር ግን ውሸትን በሃይማኖት እይታ ስናየው መዋሸት ኃጢአት ነው። ምክንያቱም ምን ይላል? እንዲያውም ከቅዱሳት መጻሕፍት ውስጥ በአፍህ ቃል ትኮነናለህ በአፍህ ቃል ትጸድቃለህ የሚል አባባል አለ። እንግዲህ በአፍህ ቃል ትጸድቃለህ በአፍህ ቃል ትኮነናለህ ከተባለ ምን ማለት ነው ስንል አንድ ሰው ሁልጊዜ በአንደበቱ ውሸትን የሚዋሽ ውሸት የሚናገር ከሆነ የእውነት ጠላት ነው ማለት ነው። ነገር ግን ውሸትን ጠልቶ ሁልጊዜ አንድ ሰው እውነት የሚናገር ስለ እውነት የሚተጋ በአንደበቱ እውነትን የሚያወጣ ከሆነ ይህ ሰው እውነተኛ ሰው ነው። በእርግጥ አንዳንድ ጊዜ ምን አለ እገሌ እኮ ግልጽ ነው እገሌ ደግሞ ልቡናው አይገኝም የሚል አባባል አለ። ምናልባት አንዳንዱ ሰው ግልጽ ነው የሚባለው እውነቱን እውነት ሐሰቱን ሐሰት የሚለውን ሰው ይመስለኛል ገሌ ግልጽ ነው የምንለው። እንደገና ገሌ ደግሞ ልቡናው አይገኝም የምንለው ምናልባት ከመዋሽ ብሎ ወይም ደግሞ እውነቱን ብናገር ምናልባት ይሄ የተናገርሁት ነገር ሰው ሊያጣላ ይችላል ብሎ በመፍራት ዝምታን በመምረጥ ያየውን ነገር ባለመናገር አንዳንድ ጊዜ ምስክርነትም ሲጠራ ፈቃደኛ የማይሆን ሰው አለ። እንግዲህ ምንድነው ማለት ዝም ባላፍ ዝም ባይገባም ይባላል። በርግጥ ከመዋሸት ዝም ማለት ይሻላል። ቢቻል እውነትን መናገር መልካም ነው። አሁንም ወደ ሃይማኖት መጻሕፍት ስሄድ እውነቱን እውነት ሐሰቱን ሐሰት በሉ አትማሉ የሚል ቃል አለ። እውነቱን እውነት በሉ ሐሰትን ሐሰት በሉ በእግዚአብሔር ስም አትማሉ የሚል አለ። አንድ ሰው ያየውን የሰማውን ሳይጨምር ሳይቀንስ ሳያጋነን ባለበት ሁኔታ ቢናገር
ወይም ላለው ሁሉ መረጃ ቢሰጥ ምንም ማለት አይደለም። ምናልባት ያ ነገር ሌላ ወይም ማህበረሰብን የማይጎዳ የሀገርን ጉዳይ የማይጎዳ ነገር ከሆነ ወይም ደግሞ ምናልባት ወይ በመንግስት በኩል ወይ በማህበረሰቡ በኩል ወይ በሃይማኖት በኩል በምስጢር መያዝ አለበት ወይም የሃይማኖት ክፍል ሆኖ ምስጢር ወይም የመንግስት የደህንነት ጉዳይ ሆኖ ምስጢር ወይም የሀገር ጉዳይ ሆኖ ምስጢር በእንዲህ አይነት ሁኔታ የማይያዝ ካልሆነ በስተቀር አንድ ሰው ስላየው ስለሰማው ነገር ቢናገር ምንም የሚጎልበት ወይም የሚያመጣበት ነገር የለም። እና አሁን ግን ስናይ አሁን ባለንበት ዘመን ብዙ ጊዜ ውሸት እየበዛ እውነት እያነሰ መጥቷል። አንዳንድ ጊዜ የሰው ልጅ ያላየውን ይናገራል፣ ያልሰማውን ይመሰክራል። ይሄ እኔም ብቻም ሳይሆን ብዙ ሰው ያዘነበት የተከዘበት ወደ ፍርድ ቤት ሲሄድም አንዳንድ ጊዜ እንግዲህ ይህን ብዙዎቻችን በልምድ እናውቀዋለን። ወደ ፍርድ ቤት ሄዶም በሐሰት በመመስከር እንግዲህ በሀገራችን እና በሌላውም ዓለም እንደሚደረገው ዳኞች ፍትርት የሚሰጡት ውሳኔ የሚያሳልፉት የምስክሮችን ቃል ሰምተው ነውና አንዳንድ ሰዎች ዝምድናን መሰረት አድርገው አንዳንድ ሰዎች ጓደኝነትን መሰረት አድርገው አንዳንድ ሰዎች የተለየ ጥቅም ከማግኘት የተነሳ በሐሰት የሚመሰክሩ ሰዎች አሉ። ይህ በተለይ በክርስትና ሃይማኖት ተከታዮች ዘንድ የመጨረሻ ኃጢአት ነው። ምክንያቱም በሐሰት አትመስክር ይላል። ከ10ቱ ትእዛዛት ውስጥ አንዱ በሐሰት አትመስክር የሚል ቃል አለ። እንዲያውም ትልቅ አምላካዊ ትእዛዝ ሆኖ ተጽፏል። እኔ ስለማውቀው የክርስትናውን ነገር ተናገርኩ እንጂ በየሃይማኖቶች ሁሉ በሐሰት መመስከር ትልቅ ኃጢአት እንደሚሆን ተማመናለሁ፣ ጥርጥር አይኖረኝም። እንግዲህ በብዛት ደግሞ ባጠገባችን ባሉት የእስልምና ሃይማኖት ተከታዮችም ቢሆኑ እንግዲህ መጽሐፋቸውን ጠንቅቄ ባላነብም በሐሰት መመስከር ትልቅ ኃጢአት እንደሚሆን እርግጠኛ ነኝና ብዙ ጊዜ እንዲህ አይነት ነገር እናያለን። ሰው ለጓደኛ ብሎ ሲዋሽ፣ ሰው ለጥቅም ብሎ ሲዋሽ፣ ሰው ወይም ሌላን ነገር መሰረት አድርጎ ፖለቲካዊ ጥቅምን መሰረት አድርጎ ሲዋሽ እናያለን። እንዲህ አይነት ነገር አይገባም። ምክንያቱም ውሸት እድሜው አጭር ነው። ምናልባት ለጊዜው ያ ሰው የሚናገረው ነገር ውሸት እውነት የሚመስለው ያ ሰው ካንደበቱ ካወጣው እስከ ትንሽ ቅጽበቶች እስከ ትንሽ ደቂቃዎች ነው እና የተሰማው ነገር ይሄ እውነት ነው ወይስ ሐሰት ነው ይላል። ማህበረሰብ ይመራመራል፣ ማህበረሰብ ይጠይቃል። የህዝብ ማህፀን ሰፊ ነው። ማህበረሰብ ማለት ግለሰብ አይደለም። ማህበረሰብ ማለት ወይም አንድ ቤተሰብ ብቻ አይደለም። ማህበረሰብ ማለት እንግዲህ በዓለም ህዝብ ደረጃ ልናየው እንችላለን፣ በኢትዮጵያ ህዝብ ደረጃ ልናየው እንችላለን። በሌላም ልዩ ልዩ ቋንቋና ልዩ ልዩ ነገድ በሚናገር ማህበረሰብ ልናይ እንችላለን እና የሰው ልጅ ይጠያየቃል። ስለዚህ ያ የተናገርነው ነገር ምናልባት ተመርምሮ ወይም ደግሞ ተጠይቆ ሐሰት ከሆነ ማስረጃው ከሌለው ውሸታሞች እንባላለን ማለት ነው። ውሸታሞች ከሆን ወይ በህዝብ ላይ ዋሽተናል ወይ በሃይማኖታችን ላይ ዋሽተናል፣ ጠቅለል ሲልም እግዚአብሔርን ዋሽተናል ማለት ነው። እንግዲህ በቅዱሳት መጻሕፍት እግዚአብሔር እንዳንዋሽ ካዘዘን እኛ ስንዋሽ ግን የእግዚአብሔርን ትእዛዝ ነው የጣስ ነው ማለት ነው። እና ልብ ማለት ያለብን ነገር አለ። እንግዲህ በፖለቲካ ህይወታችን ሊሆን ይችላል፣ በሃይማኖታዊ ህይወታችን ሊሆን ይችላል፣ እንደገና በጓደኛችንም ሊሆን ይችላል፣ በሌላም ማህበረሰብ ሊሆን ይችላል እና ለምን እንዋሻለን? ውሸት የትም አያደርስም። በውሸት የተሰራ ነገር የለም። ውሸት ማለት ምናልባት ለጊዜው ካለንበት ነገር ወይም ከገጠመን አጣብቂን ውስጥ ሩጠን ለማምለጥ ይጠቅመን ይሆናል። ነገር ግን ብዙም ሩጠን ሳንርቅ ውሸታችን ሲታወቅ እንያዝ ይሆናል እና ምን ይላሉ አባቶቻችን? አንድ ጥሩ የሆነ ነገር የሚነግሩን የሚያስተምሩን ነገር አለ። እንግዲህ አባቶቻችን የሚናገሩት ነገር ብሂል የሆኑት ብሂላት የሆኑት የተፈተኑ የነጠሩ ስለሆኑ ነው። ምን ይላሉ?
እውነትን ተናግሮ ከመሸበት ማደር ይላሉ። እውነትን ተናግሮ ከመሸበት ማደር ይላሉ። ስለዚህ ምንድነው እውነተኞች እንሆን ዘንድ ይገባናል። በመስሪያ ቤት አስተዳዳሪዎች ሁነን ዋሾች መሆን የለብንም። እውነተኛ መሆን አለብን። የምንመራውን ሰራተኛ በእውነት መምራት አለብን። እንደገና ፖለቲከኞች ከሆን ደግሞ ምናልባት ሀገርን ወደ መምራት ከመጣን እውነተኞች መሆን ይገባናል። ምክንያቱም የምንመራው ህዝብ ትልቅ የእግዚአብሔር ህዝብ ስለሆነ ለዚህ ህዝብ እውነት መናገር ይገባል። ህዝብን እውነት ከነገርነው አንደኛ ያከብረናል፣ በዚህም ላይ ይረዳናል። እርዳታው እንግዲህ በሐሳብም ሊሆን ይችላል፣ በገንዘብም ሊሆን ይችላል፣ በሁሉም ነገር ይችላል። ስለዚህ ያ እውነተኛ የሆነ መሪ ማህበረሰቡን ህዝቡን ከያዘ ምን ይሆናል ማለት ነው? ልክ ኃይል ይኖረዋል ማለት ነው። እንግዲህ በህዝቡ ዘንድ ተአማኒነት ያለው ሰው ህዝብ የደገፈው መሪ ምን ይሆናል? ትልቅ ኃይል ያገኛል ማለት ነው። ከስልጣንም እንኳ ቢወርድ ምኑ ይጻፋል ማለት ነው? ታሪኩ ይጻፋል፣ ድርጊቱ ይጻፋል፣ ስራው ሁሉ ተጽፎ ወደ ትውልድ ይተላለፋል ማለት ነው። እንግዲህ በኢትዮጵያ ታሪክ የብዙ ነገስታት ታሪክ ተጽፎ ይገኛል። እንዲያውም ወደ ጥንቱ ስንሄድ እንግዲህ በግዕዝና በልዩ ልዩ በሌሎችም ቋንቋዎች እንደገና ከአጼ ቴዎድሮስ ጀምሮ ደግሞ በግዕዝና በአማርኛ ከዚያ ቀጥሎ ደግሞ በአማርኛ የነገስታት ታሪክ ይጻፋል ማለት ነው። እና እንግዲህ ውሸት ከዋሸን ግን የምንናገረው ሌላ የምንሰራው ሌላ ከሆነ ግን ምን እንሆናለን ማለት ነው? ክብር አናገኝም፣ በህዝብ ዘንድ ተአማኒነትን እናጣለን። ጥሩ ምናልባት በሃይማኖት መሪነትና በፖለቲካ መሪነት ተቀምጠን እንዲያው ለማብለጥ ምንም እንኳን መዋሸት ዋሾ መሆን ለሁሉም ማህበረሰብ የማይጠቅም ቢሆንም አንድ የፖለቲካ መሪ ሲዋሽና አንድ የሃይማኖት መሪ ሲዋሽ ደግሞ በንጽጽር የበለጠ ውሸቱ የሚያምርበት ደግሞ የሃይማኖት መሪ በሆነው በኩል ነው። ምክንያቱም የሃይማኖት መሪው እንግዲህ የሚሰብከው የሚያስተምረው ማንን ነው? እግዚአብሔር ነው። እግዚአብሔር ማለት ደግሞ እውነት ነው፣ የእውነት አምላክ ነው። ስለዚህ ምንድነው በተቻለ አይደለም የውሸት አንዳንድ ጊዜ እንደ ልምድ ሊሆን ይችላል። አንዳንድ ሰዎችም ማውቃቸው አሉ። ልክ ከመሬት አንስተው ውሸት የሚያስቀምጡ ሰዎች አሉና እኛ ያየነውን የሰማነውን የዳሰስነውን የጨበጥነውን ያየነውን ልክ በዚያ ነገር ሲዋሹ እናያለን ማለት ነውና እንደዚህ አይነት ነገር ይህን ስናይ ምንድነው ውሸት አንዳንድ ጊዜ የስነ ህሊና ችግር ነውን ብለን እንድንጠይቅ ያስገድደናል ወይም ወደዚህ ጥያቄ ይገፋናል። እና ውሸታሞች መሆን የለብንም። በተለይ የእግዚአብሔርን ቃል የምናስተምር ከሆነ በማንኛውም ሃይማኖት እንግዲህ ሃይማኖት ብዙ ነው በዓለም ላይ በእኛም በሀገራችን ብዙ ሃይማኖቶች አሉ። በክርስትናው ውስጥ እንኳን ብንሄድ ብዙ ሃይማኖቱ እንግዲህ ተከፋፍሎ ወደ ልዩ ልዩ መስመር ልዩ ልዩ ቅርንጫፍ አበጅቷል በእኛም ሀገር ማለት ነው። ይሁን እንጂ እንግዲህ ያው እንግዲህ አንድ ሰው ሃይማኖቴ ነው ካለው በራሱ እይታ ሃይማኖቱ ነው። ሆኖም ውሸት ዋሹ የሚል ሃይማኖት የትም ቦታ የለምና በየሃይማኖቱ ሁሉ የምናስተምር ሰዎች ዋሾች መሆን የለብንም። ምን ማለት ነው? ቅድም ስናገር የፖለቲካ መሪዎች ቢዋሹና የሃይማኖት መሪዎች ቢዋሹ ምናልባት ውሸቱ በማን ይከፋል በማን የበለጠ መጥፎ ይሆናል ብለን ስንል በሃይማኖት መሪዎች ብለናል። ለምን ምን ይህን በምሳሌ ለመናገር ክሰል አለ። ክሰል ትንሽ ጥላሸት ወይም ትንሽ ጥቅርሻ በነጭ ጨርቅ ላይ ስታርፍ በጣም ጎልታ ትታያለች። ሃይማኖት ማለት ነጭ ነው። ስለ እግዚአብሔር ማስተማር ማለት ጽድስት ያለ ነጭነት ነውና ሃይማኖትን እየሰበክን እንግዲህ ቅዱስ ጳውሎስ ሐዋርያው እንደተናገረው ምን ይላል? አንተ አታመንዝር የምትል ነገር ግን ታመነዝራለህ፣ አንተ አትስረቅ የምትል ነገር ግን ትሰርቃለህ ይላል። ስለዚህ የሃይማኖት መሪ ሆነን ሌላውን አታድርጉ ብለን ነገር ግን እኛ ያደረግን እንግዲህ አንዳንድ ጊዜ ወደዚህ ስንመጣ ደግሞ ከሃይማኖትም ወጣ ብለን ሐኪሞቻችን ምን ይላሉ? ሱሰኛ አትሁኑ ይላሉ። በተለይ ሲጋራ አታጭሱ ብለው ያስተምሩናል። ነገር ግን ይችን ከያስተማሩ እነሱም ዞር ብለው ያጤሳሉ ማለት ነው።
ስለዚህ የሰው ልጅ ደግሞ ከሚሰማው ይልቅ በሚያየው ላይ የበለጠ ስለሚተማመን ሲጋራ ማጨስ እንደው ሳምባ ይጎዳል፣ ካንሰር ያመጣል ብሎ ሐኪሙ የሚናገረው ነገር አይ ባይሆን ነው እንጂ ትክክለኛ ወይም ካንሰር በያመጣ ነው እንጂ ዶክተሩ ሐኪሙ ግድ የለሽ ሆኖ ያጤሰ ቢሆንም ጉዳቱን እሱ ስለሚያውቀው የበለጠ እሱ በተወው ነበር ይላሉ ማለት ነውና ብዙ ጊዜ የምናስተምረውን ነገር መሆን መቻል አለብን። የምናስተምረውን የምንሰብከውን ነገር በህይወት መኖር አለብን። ያለበለዚያ ምን እንሆናለን? ልክ በአንድ ፊልም ውስጥ ባንድ ወይም በእንግሊዝኛ ሙቪ ተብሎ በሚጠራ ፊልም ውስጥ እንደሚጫወቱ ገጸ ባህሪያት እንሆናለን ማለት ነው። ዝም ብለን ከላይ የኮረጅነው እንጂ ህይወቱን የሌለን እንሆናለን ማለት ነውና በተለይ ሃይማኖት የምናስተምር ሰዎች፣ ስነ ምግባር የምናስተምር ሰዎች በየትምህርት ቤቱም ቢሆን ምንድነው ይሄ ስነ ምግባር ወይም ደግሞ በእንግሊዝኛ ብዙ ጊዜ ሲቪክ ተብሎ ነው የሚጠራው ወይም ስነ ምግባር ለማለት ይመስለኛል። ይህን የሚያስተምሩ መምህራንም ቢሆን ምን መሆን አለባቸው? የሚያስተምሩትን መሆን አለባቸው። ምክንያቱም መልካም ሁኑ፣ አትዋሹ መባል፣ እውነት ተናገሩ መባል እኮ ትልቅ ነገር ነውና ለምንድነው ምን ዋሸው? የሚያስዋሸን ምንድነው? እንግዲህ ወይስ የስነ ህሊና ችግር ኑሮብን ነው ወይስ ስንዋሽ የምናገኘው ጥቅም ስለሚኖር ነው? ምናልባት ዋሽተን የምናገኘው ጥቅም እድሜው አጭር ስለሚሆን ወዲያው ልንጋለጥ እንችላለን፣ ወዲያው በህግ ቁጥጥር ስር ልንሆን እንችላለን። እንዲያውም ማለት በህግ በኩልም እንግዲህ እኔ የህግ ሙያተኛ ስላልሆንሁ ነው። አንድ ሰው ወደ ፍርድ ቤት ሄዶ በሐሰት መስክሮ ዳኞችም ይህን ምስክር መሰረት አድርገው ውሳኔ ይሰጣሉ። በመጨረሻ መስካሪው በሐሰት ከመመስከሩ ከታወቀ በህግም ያስጠይቃል ማለት ነው። ምናልባት በሐሰት መስክሮ ሌላውን በቁጥጥር ስር ያስዋለ ሰው ዋሾነቱ ከተረጋገጠ እንደገና ፍርድ ቤቱም ያን ዋሾውን ምስክር በቁጥጥር ስር ሊያውለው ይችላል። ስለዚህ እንግዲህ የጓሃ ጽባህ አድማጭ ተመልካቾቻችን እውነት በመናገር ምን ይጎልብናል? በመዋሸትስ ምን እንጠቀማለን? ይህን በግልጽ ለመናገር ምናልባት ወደ አንድ ቦታ ሂደን ምንድነው ከተወሰኑ አመታት በፊት የተወሰኑ ሰዎች በቴሌቪዥን ብቅ እያሉ ዶክተር ነን ብለው ተናግረው ነበርና ምንም ዶክተሬት ሳይኖራቸው ዶክተር ገሌ እየተባሉ ብቅ እያሉ በዚህም ዝና በጣም ታውቀው በየመድረኩ እየተገኙ ብዙ ነገር ሲናገሩ ሰውም እያዳመጠ ጽሑፍ ድንቅ ይላቸው ነበር። እኒህ ሰዎች የሚናገሩት ነገር እውነት ነው፣ በጣም ጠቃሚ ነው። በሚናገሩት የሚመክሩት ነገር በልቡና ውስጥ ይገባል። ግን ትልቁ ችግር ምንድነው? ዶክተር ነን አሉ። እንግዲህ ይህ ትልቁ ውሸት ነው። ግን አንድ ሰው የግድ ተናግሮ በሰው ዘንድ ለመሰማት ዶክተር መባል አለበት? በእኔ እይታ አይመስለኝም። ምክንያቱም የሰው ልጅ ሰው ስለሆነ እግዚአብሔር ሲፈጥረው ንቃተ ህሊና ስለሰጠው የተለያየ ጸጋ አለው ማለት ነው። አንዱ ተናግሮ ሌላውን ለማሳመን የተናገረው ነገር በሰው አይምሮ ውስጥ አድሮ ሰውን ጥሩም ያረጋል። ይህ ጸጋ የተሰጠው ሰው እኮ ራሱ ዶክተር ባይባልም በራሱ ወይም ዩኒቨርሲቲ ገብቶ እግዚአብሔር አንድ የሰጠው ነገር አለ። ግን ይህን ስጦታውን በራሱ ውሸት አበላሸው ማለት ነው። ያ የተናገረው ነገር ሁሉ እኮ እውነት ነው፣ ብዙም ማሰት የለውም። ማህበረሰቡን አስመልክቶ ወይም አንድን ጉዳይ አስመልክቶ የተናገረው ነገር እውነት ነበረ። ግን ያን ሁሉ ምን አበላሸበት? ዶክተር ነኝ ማለቱ ሳይሆን ማለት ነው። ቅዱስ ጳውሎስ እንዲህ ስላለው ነገር ሲናገር ምን ይላል? ብዙ ሊጥ ትንሽ እርሾ ታቦካዋለች ይላል። ስለዚህ ብዙ ነገር ሰርተን ውሸት ከዋሸን አንድ ቦታ ላይ አንድ መስመር ላይ ውሸት ካስቀመጥ ምን ይሆናል? አንደኛ ክብራችን ይጠፋል፣ ሌላው ተአማኒነታችን ይጎላል። ተናገርነው እውነት ሁሉ በጥርጣሬ እንዲታይ ይደረጋል ማለት ነው። እና የጓሃ ጽባህ አድማጭ ተመልካቾቻችን ስለዚህ ይህን ትምህርት ያቀረብሁላችሁ ሐሰተኞች እንዳትሆኑ ነው። በሐሰት እንዳትመሰክሩ፣ ሐሰት መናገር እንዳትወዱ፣ እውነተኞች እንድትሆኑ ነው። እና እውነት መናገር ያኮራል፣ እውነት መመስከር ያኮራል፣ እግዚአብሔርም ይወደዋል፣ ማህበረሰቡም ያከብራል። ማህበረሰቡ ያከበረውን እውነት ተናግሮ እግዚአብሔርም ያከብረዋል። ምክንያቱም ምን ይባላል? የምትጸድቅ ነፍስ ጎረቤት ያውቃታል ይባላልና። እና እንግዲህ በመዋሸት ምን እናገኛለን?
በእውነት በመናገርስ ምን ይጎልብናል? ስለዚህ እውነት ከመናገርና ሐሰት ከመናገር የቱ ነው የሚጠቅመን? የቱ ነው የሚያስከብረን? የቱ ነው የሚያዋርደን? የሚያስከብረን እውነት መናገር ነው። ሐሰት መናገር ያዋርዳል። ይሄ ዋሾ ያስብላል። ስለዚህ ዋሾ ስንባል ልጆች ካሉን ልጆችም ያፍሩብናል፣ ወንድሞች ካሉን ወንድሞቻችንም ያፍሩብናል፣ ሚስት ካለን እንዲሁም ሚስታችንም ታፍርብናለች ማለት ነው። ስለዚህ ዋሾዎች አንሁን፣ እውነት እንናገርና ውሸት በማህበረሰቡ ዘንድም በእግዚአብሔር ዘንድም ትልቅ ኃጢአት ነው። እውነተኞች እንሁን፣ አንዋሽ። እንግዲህ በሌላ መርሃ ግብር እስከምንገናኝ ደህና ሁኑ። ቸር ይግጠመን።